ሁላችሁንም በጌታ በኢየሱስ ክርስቶስ ሰላም እላችኋለሁ። የጌታ ጸጋና ሰላም ይብዛላችሁ። ዛሬ በክርስትና የደህንነት ትምህርት ውስጥ ወይም ደግሞ በወንጌል አማኞች ዘንድ ስለ መጽደቅ ምን አይነት እይታ እንዳለ እንመለከታለን። መጽደቅ ወይም ደግሞ ጃስቲፊኬሽን ስለሚለው ክፍል አንድ ባንድ የምናይበት ይሆናል። ክፍል አንድ ላይ መጽደቅን እናያለን። መጽደቅ ምንድን ነው? ትርጓሜው መጽደቅ ማለት አንድ ሰው በእግዚአብሔር ሐሳቡ ማለት ነው በእግዚአብሔር ፍርድ ወንበር ፊት ጻድቅ ተብሎ የምታወጅበት መለኮታዊ ውሳኔ ነው። እግዚአብሔር በመለኮታዊ አጀንዳው እግዚአብሔር በራሱ ስራ አንድን ሰው ጻድቅ ብሎ የሚያወጅበት መለኮታዊ አዋጅ ነው ማለት ነው። ለመጽደቅ ወይም መጽደቅ የሚለው ቃል የህግ ወይም የፍርድ ቤት ውሳኔ መልክ ያለው ትርጉም ነው። ማለትም ህግ ቤት ላይ አንድ ሰው ከፍርድ ነፃ መሆኑን ለማሳየት ነፃ ነህ የሚል ቃል ከፍርድ ቤት ዳኛው አፍ ይወጣል ማለት ነው። እንደዛ እንደማለትም ያ ሰውዬ ይወጣል ከዛ በኋላ ከእስር ቤቱ ማለት ነው ነፃ ነህ ተብሎ አንድ በአንድ ዲቴል በቀጣይ የምናየው ይሆናል። በክርስቶስ ጻድቅ እንደተባለን የሚያሳዩ ግልጽ የሆኑ የመጽሐፍ ቅዱስ ጥቅሶችን እናያለን። አሁን ከሮሜን ጀምር እስቲ ሮሜ 8:33 እስከ 34 ድረስ ያለው ይህ ጥቅስ ጉዳዩ በቀጥታ በከሳሽ እና በፈራጅ እና በጠበቃ በእግዚአብሔር የፍርድ ቤት ድባቡ የእግዚአብሔር የፍርድ ቤት የሆነ ድባብ ያስመስለዋል ውስጥ ያለው መሆኑን ፍንተው አድርጎ ያሳያል። እግዚአብሔር የመረጣቸውን ማን ይከሳቸው? የሚያጸድቅ እግዚአብሔር ነው። የሚኮንንስ ማን ነው? የሞተው ይልቁንም ከሙታን የተነሳው በእግዚአብሔር ቀኝ ያለው ደግሞ ስለ እኛ የሚማለደው ክርስቶስ ኢየሱስ ነው ይላል። ስለዚህ እዚህ ጋር በግልጽ ያስቀምጣል። እግዚአብሔር መርጧል። እግዚአብሔር መረጠ ያንን ሰው ከዛ ከእስር ቤት እንበላው ከዛ ያ የሚያጸድቅ እግዚአብሔር ነው ይላል። ያንን ሰው ይላል ጻድቅ ነው የሚለውም እግዚአብሔር ነው በማሰራ በራሱ ስራ አይደል። ስለዚህ የሚኮንን የለም እዛ ጋር ለምን እንደዚህ ያደረክ የሚል የለም ማለት ነው። ስለዚህ እግዚአብሔር የጨረሰው ስራ ነው ማለት ነው። እሱ መጽደቅ የሚለው እግዚአብሔር ጨርሶታል። ሮሜ 3:23 እስከ 24 ድረስ ሁሉ በኃጢአት ምክንያት ተከሰውና ተፈርዶባቸው ሳለ በጸጋው ወይም ጻድቅ ተብሎ ስለመታወጃቸው ይናገራል። ሮሜ 3:23 እስከ 24 ድረስ ሁሉ ሰርተዋል፣ የእግዚአብሔር ክብር ጎሏቸዋል፣ በክርስቶስ ኢየሱስ በሆነው ቤዛነት በኩል እንዲያው በጸጋ ይጸድቃሉ ይላል። ስለዚህ በግልጽ ያስቀምጣል። ይጸድቀናል በክርስቶስ በጸጋ ብቻ ማለት ነው። በጸጋ ብቻ። ስለዚህ ጸጋ ሲባል መፍራት የለብንም። ጸጋ አድኖናል፣ በጸጋ ብቻ አድኖናል ማለት ነው። ገላትያ 2:6 ላይ በግልጽ ያስቀምጣል። ስለዚህ ባጭሩ እነዚህ ጥቅሶች መጽደቅ ማለት የሰውየው ማንነት በአንዴ ተለውጦ ፍጹም ሆነው ማለት ሳይሆን በክርስቶስ ስራ ምክንያት በእግዚአብሔር መለኮታዊ የፍርድ ወንበር ፊት ዕዳ የለበትም፣ በቃ ጻድቅ ነው ተብሎ የሚሰጥ የፍርድ ውሳኔ ነው። ሌጋል ዲክላሬሽን መሆኑን ያረጋግጣሉ እነዚህ ጥቅሶች። እሺ ማብራሪያ እንመልከት። ይህ የሕግ ቃል ነው ማለትም እኛ በራሳችን ጻድቃን ሆነን ሳይሆን እግዚአብሔር ስለ ልጁ ስለ ኢየሱስ ክርስቶስ ብሎ በደላቸው ተሰርዘዋል ነፃ ናቸው የሚል አዋጅ ነው ማለት ነው። ስለዚህ የእግዚአብሔር አጀንዳ ነው እንጂ እኛ የምናስበው እኛ የሆነ ጻድቅ ለመሆን የምንተጋበት የምንለፋበት ነገር የለም። ስለዚህ እኛ ምክንያቱም ከኛ ምንም አይጠበቅም። እግዚአብሔር ብቻውን የጨረሰው ነገር ነው። ይህ ድንቅ የሕግ ቃል ነው በክርስትና እምነት ውስጥ ማለት ነው። ጀስቲፊኬሽን የሚባለው በጣም ማለት ነው። እሺ አንደኛ በጸጋና በነፃ መጽደቃችንን የሚገልጽ ጥቅስም አለ። እነዚህ ሁሉ በቃ አንድ በአንድ በፒዲኤፍ ማግኘት ትችላላችሁ ከነ ማብራሪያው በትክክል የሚያስረዳው ጥቅሶቹ በሙሉ የሚያረጋግጡት ነፃ ናችሁ የሚለው አዋጅ የተመሰረተው በእኛ ማንነት ላይ ሳይሆን በኢየሱስ ክርስቶስ የማዳን ስራ ላይ ብቻ መሆኑን በጣም በግልጽ ያስቀምጣል። ቁልፍ ነጥብ፣ የመጽደቅ ቁልፍ ነጥብ ብዙዎች የሚስቱት ነገር መጽደቅ በእኛ ውስጥ የሚደረግ ለውጥ አይደለም። ለውጥ ሳይሆን በእኛ ላይ ወይም ስለ እኛ ስለ አንተ ስለ አንቺ የሚሰጥ የፍርድ ውሳኔ እንጂ አንተ የምታደርገው ነገር አይደለም ማለት ነው። አንተ የምትለወጥበት የሆነ የሂደት ጉዳይ አይደለም። ያው እኛ ሂደትን ስለለመድን እኮ ነው በልጅነት እያደግን ነው የምንሄደው ምናምን በሚል አንጻር ደግሞ ትምህርት ቤት ተመርቀህ ምናምን ነው የምትሄደው። ፕሮሰስ አለው ለመመረቅ እኮ ለእንትን ፕሮሰስ አለው እኮ ለእንትንም ፕሮሰስ አለው ውጭ ሀገር ለመሄድ ፕሮሰስ አለ እኮ በላይ ነው የምትሄደው። ይሄ ግን እንደዛ አይደለም። አንዴ በቃ በእግዚአብሔር ፍርድ ወንበር ፊት ጻድቅ ነህ ተብሎ የምታወጅበት ነው ማለት ነው። እሺ አሁን ደግሞ የመጽደቅን ክፍሎች በግልጽ የምናይበት ይሆናል። የመጽደቅ መሰረት እንዴት ጸደቅን? አንደኛ በጸጋ
መጽደቅ ነፃ ስጦታ ነው። ማንም በገንዘቡ ወይም በጥሩ ስራው ሊገዛው አይችልም። በገንዘብ አይደለም ጥሩ ስራ ምናምን ስለሰራይ ደግሞ መልካም ነገር ስላደረግ የምስጥ ደሞዝ ሳይሆን በእግዚአብሔር በነፃ የሰጠክ ስጦታ እንጂ አንተ በምንም ልታገኘው ዘንድ አትችልም ማለት ነው። ሮሜ 3:24 እንክፈት። ሮሜ 3:24 እንክፈት። ሮሜ 3:24 በግልጽ ያስቀምጣል ማለት ነው። ምክንያቱም እንደዚህ ይላል ሮሜ 3:24 እንደዚህ ይላል፣ በኢየሱስ ክርስቶስ በሆነው ቤዛነት እንዲያው በጸጋ ጸድቀዋል። ስለዚህ እዚህ ጋር ያንተ ምናምን የለም። አንተ የምታስቀምጣቸው ነገሮች በሙሉ የሉም። እዚህ ጋር ምለው በክርስቶስ ስራ እንጂ በአንተ ስራ አይደለም እዚህ ጋር የምትድነው ማለት ነው። በግልጽ የተቀመጡ ቃላቶች አሉ። ለምሳሌ ኤፌሶን 2:8-9 ድረስ ጸጋው በእምነት አድናችኋልና ይህም ደግሞ የእግዚአብሔር ስጦታ ነው እንጂ ከእናንተ አይደለም፣ ማንም እንዳይመካ ከስራ አይደለም። ቲቶ ላይ ደግሞ እንደዚህ ይላል፣ እንደሚረቱ መጠን በአዲስ ልደት መታጠብን በመንፈስ ቅዱስ በመታደስ አዳነን እንጂ ስላደረግነው ስለ ጽድቅ ስራ አልነበረም። ስለዚህ እኛ በጸጋ ነው የዳነው፣ በጸጋ ነው ለማለት አናፍርም ማለት ነው። ስለዚህ ቃሉ በቃል አስቀምጧል። ሌላኛው ሁለተኛው ደግሞ በደም ነው፣ አልተከፈለበትም ማለት አይደለም። ይህ ጽድቅ ነፃ ቢሆንም ዋጋ ግን ተከፍሎበታል ወንድሜ። ዋጋው የክርስቶስ ቅዱስ ደም ነው፣ በደም ይልቁንስ እንግዲህ አሁን በደሙ ከጸደቅን በእርሱ በኩል ከቁጣው እንድናለን ይላል። በውድ ልጁም እንደ ጸጋው ባለጠግነት ኤፌሶን 1:7 ላይ በውድ ልጁም እንደ ጸጋው ባለጠግነት መጠን በደሙ የተደረገ ስርየት የኃጢአት ስርየት አለን ይላል። ስለዚህ አንደኛ ጴጥሮስ ደግሞ 1:18-19 ድረስ ከአባቶቻችሁ ከወረሳችሁ ከከንቱ ኑራችሁ በሚያልፍ ነገር በብር ወይም በወርቅ ሳይሆን ነውርና እድፍ እንደሌለው እንደ በግ ደም በክቡር የክርስቶስ ደም እንደተዋጃችሁ ታውቃላችሁ ይላል። ስለዚህ እኛ የተጸደቅነው በምንድን ነው ማለት ነው? በደም ተከፍሎ ነው ማለት ነው። እሺ ይህንን ነገር የምንቀበለው እንዴት ነው? በእምነት ነው። ሶስተኛ ነጥብ ማለት ነው። በእምነት እንዴት ጸደቅን? እንግዲህ በእምነት ከጸደቅን ይላል ቃል በቃል ማለት ነው። ስለዚህ እኛ በእምነት ነው የጸደቅነው በእግዚአብሔር ዘንድ በጌታችን በኢየሱስ ክርስቶስ ሰላምን እንያዝ ይላል። ስለዚህ ሰላም አለን ከእግዚአብሔር ጋር በምን ምክንያት? በእምነት ጽድቅን ተቀብለናል። ሰው በኢየሱስ ክርስቶስ ካመነ ጻድቅ ተብሎ ይታወጃል ማለት ነው። ደግሞ ሌላኛው ገላትያ 2:16 ላይ ያለ፣ ሮሜ 3:28 ላይ ያለ፣ ይህን እናንተ አንብቡ። እነዚህ ጥቅሶች ጸጋ ሰጪው ነው ምንጩ፣ ደሙ ከፋዩ ነው ዋጋው፣ እምነት ደግሞ ተቀባዩ እጅ መሆናቸውን ሙሉ በሙሉ የሚያረጋግጡ ናቸው። እሺ የጽድቅ መለዋወጥ ሶስተኛ ነጥብ ማለት ነው። ፒዲኤፍ ላይ በግልጽ ታገኛላችሁ ማለት ነው። ፒዲኤፍ ላይ አስቀምጬላችኋለሁ ቴሌግራሜ ላይ። የጽድቅ መለዋወጥ ወይም ዘ ግሬት ኤክስቼንጅ የሚባለው ይህ ነጥብ በምሳሌ ላስረዳችሁ። ኢየሱስ እኛ የሰራነውን ኃጢአት እንደራሱ አድርጎ ወሰደው፣ በመስቀል ላይ ተቀጣበት። የእርሱን ፍጹም ጽድቅ ደግሞ ለእኛ ሰጠ። እግዚአብሔር እኛን ሲያየን የሚመለከተው የእኛን ውድቀት ሳይሆን የልጁን የኢየሱስ ክርስቶስን ልብስ ነው ይላል። ሁለተኛ ቆሮንቶስ 5:21 ማየት ትችላላችሁ። የመጽደቅ ባህሪያት የአንድ ጊዜ ክንውን ነው። መጽደቅ አይደገምም። አንዴ ከጸደቅ ጸድቀሃል፣ በቃ አለቀ። ሙሉ ነው። ትንሽ አንሷል፣ ትንሽ ጸድቅ ያለው ስለዚህ ጨመር ማድረግ አለብኝ አይባልም። ስለዚህ የሚባል ነገር አይደለም። ሙሉ በሙሉ በእግዚአብሔር ዘንድ ተቀባይነት ማግኘት ነው። ጌታ ባንተና እንዴት ነኝ እኔ አንተ ጋር ሰላም ነኝ ወይ ሳይሆን እዚህ ጋር በግልጽ እግዚአብሔር ጸድቀሃል ያለው በትንሹ ሳይሆን ሙሉ በሙሉ ነው ማለት ነው። አይሻርም። በዚህ ደግሞ ሶስተኛ ነጥብ ይሄን በፒዲኤፍ ስላለ በጣም ቀላል አድርጎ ያስረዳቸዋል። አይሻርም። ምን መጽደቅ የሚያጽድቅ እግዚአብሔር ስለሆነ ማንም ሊከሰን አይችልም። ሮሜ 8:23 መክፈት ትችላላችሁ። እሺ የዚህ ክፍል ማጠቃለያ ነው እስቲ። እንግዲህ መጽደቅ ማለት ከኃጢአት ቅጣት ነፃ መውጣት ነው፣ ከእግዚአብሔር ጋር ሰላምን መፍጠር ነው። ይሄ ደረጃ የክርስትና ሕይወት የመጀመሪያ መሰረት ነው። ይህን ሳታደርግ ወደ መቀደስ ማለፍ አትችልም። ይህን ሳታደርግ ወደ ተለያዩ ወደ ሌሎች ነገሮች ማለፍ አትችልም። ይህን መጽደቅ ሳታገኝ ወደ ሌሎች ነገሮች ማለፍ አትችልም። ያንተ ስራ ከንቱ እንደሆነ ይወቅ። በስራ እንደማትድን እመን። በዚህ መሰረት ላይ ካልቆምን ቅድስና ልንለማመድ አንችልም። ክፍል 2 ላይ ደግሞ እንዳያመልጣችሁ ይህን ነገር ደግሞ ስለ መቀደስ ማለት ይህን መጽደቅ የሚለውን ሀሳብ በደንብ በክፍል 2 ላይ በደንብ ሰፋ አድርጌ አስቀምጣለሁ ማለት ነው። እስከዛው ቸር ሰንብቱ።